በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 5ን ቤተክርስቲያናችን ከአቡነ ገብረ መንፈስ ቅዱስ በዓል በተጨማሪ ጴጥሮስ ወጳውሎስ ብላ ታከብራለች። ጴጥሮስ ማለት ምን ማለት ነው የሚለውን ስንመለከት ጴጥሮስ ማለት ኮከ ሃይማኖት ማለት ነው። አንተ ኮከ ወዲበ ዛቲ ኮከ አሐንጻ ለቤተክርስቲያኔ እንዲል በማቴዎስ ወንጌል ምዕራፍ 16 ቁጥር 18። ቅዱስ ጴጥሮስን በዕብራይስጥ ኬፋ ይለዋል። ቀዳሚ ስሙ ስምዖን ነው። ትውልዱም ከነገደ ሮቤል። የቅዱስ ጴጥሮስ አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ኤርቴዋ የምትባል ሚስት ነበረችው። የሚተዳደረው አሳ በማጥመድ ነበር። ከወንድሙ ከእንድርያስ ጋር አሳ ከሚያጠምዱበት ተጠርቶ ሐዋርያ ሆኗል። የማቴዎስ ወንጌል ምዕራፍ 4 ቁጥር 19 ላይ እናየዋለን። ቅዱስ ጴጥሮስ የዋህ፣ ፈጣን፣ ቁጡ ነበር። የዋህነቱን ብንመለከት ጌታ በባህር ላይ ሲሄድ አይቶ ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ ፍቀድልኝ ብሎ በባህር ላይ ሊሄድ በመሞከሩ የዋህ ይለዋል። ፈጣንነቱን ብንመለከት ደቀ መዛሙርቱን በቂሳርያ ሰዎች ማን ይሉኛል ብሎ በጠየቃቸው ጊዜ ሙሴ ነው፣ ኤልያስ ነው ይሉሃል አሉት። ጌታችንም መልሶ አንትሙሰ መነ ትሉኒ እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ጴጥሮስ ፈጥኖ አንተ ውእቱ ክርስቶስ ወልደ እግዚአብሔር የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በመመለሱ ፈጣን ይለዋል። ቁጡነቱንም ብንመለከት አይሁድ ጌታን በያዙት ጊዜ ተቆጥቶ የማልኮስን ጆሮ በሰይፍ በመቆረጡ ቁጡ ይለዋል። ዮሐንስ ወንጌል ምዕራፍ 18 ቁጥር 10። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቀልል ይህልፍ ገመድ እንተ ስቁረተ መርፍ እምባይል ውስተ መንግስተ ሰማያት፣ ባለጸጋ መንግስተ ሰማያት ከሚገባ ገመድ በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲያስተምር ጴጥሮስ ሰማና እኛ ሁሉን ትተን ተከተልንህ፣ ዋጋችን ምንድን ነው ብሎ ጌታን ጠይቆት ነበር። በዚህ ሰዓት ጌታም አማን እብለክሙ አንትሙ ለተለውክሙኒ እምዳግም ልደት አመ ይነብር ወልደ እጓለ እመሕያው ዲበ መንበረ ስብሐቲሁ አንትሙኒ ትነብሩ ዲበ አሰርቶ ክልኤቱ መናብርት ወትኮንኑ አሰርተ ወክልኤተ ሕዝበ እስራኤል ብሎ ከወንድሞቹ ከሐዋርያት ጋር የሚያገኘውን ክብር ነግሯቸዋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 እስከ 28 እናገኘዋለን። ቅዱስ ጴጥሮስ ከዕለታት በአንድ ቀን ይትነውምኑ ጌታዬ አተኛምን ብሎ ጌታችን ጠየቀው። ጌታም ሊያስረዳው ፈለገና በእንኩ ጽዋ ውሃ መልቶ ሰጠው። ቅዱስ ጴጥሮስ ሳይጠጣው እንቅልፍ ያዘው። ጽዋው ከእጁ ወድቆ ተሰበረ። ቢነቃ ጽዋው ተደኩሶ ውሃው ፈሶ አገኘው። በዚህ ሰዓት ቅዱስ ጴጥሮስ ደነገጠ። ጌታችንም መልሶ እኔም ይህን ዓለም የያዝኩት በመሃል እጄ ነው። መተኛት ማንቀላፋት ቢኖርብኝ ዓለሙ እንዲህ ተደቁሶ በጠፋ ነበር አለው። ቅዱስ ጴጥሮስ መለሰና እንደምን አድርገህ ትይዘዋለህ ብሎ ጠየቀው። ጌታችንም ዓለምን በመሃል እጁ ይዞ እሱን ከመሃል አድርጎ አይቴ ሀሎከ ኦ ስምዖን ወዴት አለህ አለው። ቅዱስ ጴጥሮስም እየአምር እንጃ ያለሁበትን አላውቀውም ብሎታል። ቅዱስ ጴጥሮስ ጌታን ከሁሉ አስቀድሞ ቢከተለውም በሕማሙ ጊዜ ከሁሉ አስቀድሞ ክዶት ነበር። ኋላ ግን በንስሐ የሚመለስ ሆኗል። የማቴዎስ ወንጌል ምዕራፍ 26 ቁጥር 69 እስከ 75 ጌታ ከማረጉም አስቀድሞ ራእይኬ አባግዕ በጎቼን ጠቦቶቼን ጠብቅ ብሎ በፍጹምነት በማዕከላዊነትና በወጣኒነት ያሉትን ሁሉ እንደ አባት ሆኖ
እንዲንከባከባቸው አደራ ሰጥቶታል። ካረገም በኋላ በ10ኛው ቀን መንፈስ ቅዱስን ተቀብሎ የሚያውቀው ጸንቶለት የማያውቀው ተገልጾለት በአንድ ቀን ስብከት 3000 ሕዝብ አሳምነዋል። ቅዱስ ጴጥሮስ ከጊዜያት ባንዱ ከዮሐንስ ጋር ለጸሎት ወደ ምኩራብ ሲገቡ እግሩ ልምሾ ሆኖ የተወለደ አንድ ሰው ስመ እግዚአብሔር ጠራባቸው። ወርቅሰ ወብሩር አልቤ እምዘቤሰ እሁበከ፣ ወርቅና ብር የለኝም ያለኝን ግን እሰጥሃለሁ ባለው ጊዜ ቅዱስ ጴጥሮስም ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንሥእ ወሑር፣ በኢየሱስ ክርስቶስ ስም ተነስተህ ተመላለስ አለው። በዚህ ሰዓት ድኖ ተነስቷል። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ መዲናቸው ኢየሩሳሌም 1 ዓመት አድርገው በህብረት ካስተማሩ በኋላ ወንጌል ካልደረሰበት ለማዳረስ ዓለምን ዕጣ በዕጣ በተከፋፈሉ ጊዜ ርዕሰ ሐዋርያት ነውና ሮምን ደርበው ሰጥተውታል። እርሱ ግን ለሁሉም አባት ነውና ሐዋርያትን ሁሉ ከሀገረ ስብከታቸው አድርሶ አለማምዶ ይመለስ ነበር። በሮም 25 ዓመት አስተምሯል። ከዚህ በፊት ግን በሰማርያ፣ በልዳ፣ በኢዮጴ፣ አንጾኪያ፣ በጳንጦስ፣ በገላትያ፣ በቆጶዶቅያ እና በቢታንያ አስተምሯል። በኢዮጴ ስምዖን ሰፋያሳይንን፣ ሊቀ ሐራ ቆርኔሌዎስን አስተምሯል። ጣቢታን ከሞት አስነስቷል። በልዳ ምኤንያ የተባለ የ8 ዓመት የአልጋ ቁራኛን ፈውሷል። በሰማርያም ሲያስተምር ሲሞን የሚባል መሰሪ ብዙ ወርቅና ብር አምጥቶ እኔም እጄን በጫንኩበት ላይ መንፈስ ቅዱስ እንዲወርድ ተአምር እንዲደረግ አድርጉልኝ አለ። ወርቅ ከሰ ወብሩርከ ይኩን ከለከ ለሕርትምና ይመስለከኑ ዘበወርቅ ትሳየጦ ለጸጋ እግዚአብሔር፣ ጸጋ እግዚአብሔርን በወርቅ ትገዛለህን? ወርቅና ብርህ ለጥፋትህ ይሁንልህ። አልበከ ክብ ውስተ ዝ ነገር፣ በዚህ ነገር ከኛ ጋር እድል ፋንታ ተርታ የለህም። በጽኑ ክደት ተይዘህ አይሃለሁና አለ። ያ መሰሪም የማይሆንለት ቢሆን አንጾኪያ ወርዶ ያስተምር ጀመር። ደቀ መዛሙርትህን አሳተ ብለው ለቅዱስ ጴጥሮስ ነገሩት። ቅዱስ ጴጥሮስም ዮሐንስን አስከትሎ ወረደ። መከራከር የማይቻለው ቢሆን ወደ ሮም ሄደ። ቅዱስ ጴጥሮስና ዮሐንስም ተከተሉት። ሕዝቡን ለማሳት ለመስዋዕት የቀረበውን በሬ በጆሮ ቢያንሾካሹክበት ከሁለት ተከፈለ። በዚህ ሰዓት ቅዱስ ጴጥሮስ ጠርተህ አምጣው ብሎ ቢባርከው አፈፍ ብሎ ተነስቶ እያዳፋ አምጥቶታል። ያም በበኩሉ በምታት አጋንንትን ሰብስቦ አንተን ቅስና አንተን ዲቁና ሹሜያችኋለሁ ብሎ ለማድረግ ሞከረ። ነገር ግን ጥቂት ከፍ እንዳለ ቅዱስ ጴጥሮስ ቢያማትፍበት አጋንንት ጥለውት ሸሹ። እሱም ወድቆ ደቆ ቀርቷል። በኋላም ተከታዮቹ ትንሣኤ ሙታን የለም፣ ጌታ ነፍስ አልነሳም፣ ምትሃት እድረት እያሉ ቢያውቁ 11ዱን ሐዋርያት 72ቱን አርድእት ቅዱስ ጳውሎስንና ያዕቆብ እሁሁ ለእግዚእነ በኢየሩሳሌም ሰብስቦ በ50 ዓመተ ምህረት በያዕቆብ ሊቀመንበርነት 43ቱን አናቅጸ ዲዳስቅልያ እንዲወስኑ አድርጓል። ከዚህም ሌላ ያስተማራቸው ምዕመናን ከሃይማኖት ከምግባር እንዳይወጡ 2 መልእክቶችን ጽፎላቸዋል። የመጀመሪያውን መልእክት በ54 ዓመተ ምህረት በባቢሎን፣ ሁለተኛውን መልእክት በ60 ዓመተ ምህረት በሮም ጽፎላቸዋል። ከዚህ በኋላ ንጉሱ ኔሮን ቄሳር መምለኬ ጣዖት ነበረ። በሃይማኖት ምክንያት አስሮት ነበር። አካያ ዘምቶ ጠላቱን ድል ነስቶ ሲመለስ ለጣዖት ስገድ ቢለው አልሰግድም አለ። በችንካር ተቸንክሮ በመስቀል ተሰቅሎ ይሞት ብሎ ፈረደበት። ከዛ በፊት ቅዱስ ጴጥሮስ አሕዛብ ሊጣሉት ሲነሱ ወደ ጌታ ሲያመለክት እሳት ከሰማይ ወርዳ ታጠፋለት ነበር። አሁንም እሳት ከሰማይ ወርዳ ትብላቸው ብሎ ወደ ጌታ ቢያመለክት ጌታ በመስቀል ተሰቅሎ ታየው። ቅዱስ ጴጥሮስም ሰቀሉ ከኑ ዳግመኛ በሮም ሰቀሉህን አለ። ጌታም አንተ ስትፈራ ነው እንጂ አለው። በዚህ ሰዓት ቅዱስ ጴጥሮስ ፈቃድህ እስከሆነ ብሎ እንደ ጌታዬ አቁማችሁ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ አላቸው። እነርሱም በራሱ ዘቅዝቀው ሰቅለውታል። ስጋውንም ደቀ መዝሙሩ መርቄሎስ ከመስቀሉ አውርዶ በወተት በወይን አጥቦ ሽቶ ቀብቶ በነጭ ሐር ገንዞ እንዳይፈርስ በማር በተመላ ሳጥን አድርጎ ቀብሮታል። መዋዕለ ስብከቱ 50 ዓመት ነው። የቅዱስ ጳውሎስን ታሪክ በሌላ ጊዜ እንመለስበታለን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ሰአሊተ ምሕረት ቤዛዊተ ኩሉ ዓለም አቁራሪተ መዓት ክብር ምስጋና ይግባት። ከበዓሉ ረድኤት በረከት ያሳትፈን፣ አሜን። Thank you.